ሰላም ተመልካቾቻችን እንደምን አላችሁ? በእግር ኳስ መረጃዎቻችን ተመልሰን መገናኘት ችለናል። ከነዛ መካከል እጅግ በጣም አስገራሚ መረጃዎች ወጥተዋል። አርሰናል ለወራት ሲፈልገው የቆየውን ተጫዋች በድንገት መነጠቁን ተሰምተናል። ቼልሲ አርሰናል መክፈል የዳዳውን ገንዘብ ለመክፈል ቆርጦ ነው ተጫዋቹን ማስፈረም የቻለው። ታዲያ እንዴት ሊከሰት ቻለ የሚለውን አብረን እንመለከታለን። ታዲያ አርሰናልስ ይህን ተከትሎ ማንን ወደ እጩ ውስጥ አካተተ፣ እንዲሁም ደግሞ ትኩረቱን ወዴት ቀየረ የሚለውንም በቪዲዮአችን የምንነጋገረው ጉዳይ ነው። በዓለም ዋንጫው ሪከርድ ተሰብሯል። በአንድ ጨዋታ ታሪክ 10 ጎል ሲቆጠር ይህ ለመጀመሪያ ጊዜ ነው። ፈረንሳይ ከእንግሊዝ 6-4 በሆነ ውጤት ፈረንሳይን ረምርማለች። ነገር ግን እጅግ በጣም ድንቅ ጨዋታ ነበር። የደረጃ ጨዋታ አይመስልም። በዚህ ጨዋታ ሂደት ላይ ሀሳቦችን የምንሰጥ ይሆናል። እንዲሁም ደግሞ በማንቸስተር ዩናይትድ የመጀመሪያ ወዳጅነት ጨዋታውን ተጫውቷል። ታዲያ በዚህ ጨዋታ ላይ የተመለከትናቸው ነገሮች አሉ። እንዲሁም ደግሞ በዝውውር ሂደቱ ላይ ማይክል ካሪክ ምን ያስመለክቱናል የሚለውን አንዳንድ መረጃዎች ይዘን መተናል። እነዚህና ሌሎች መረጃዎችን ይዘን መተን ተገናኝተናል። ታዲያ እናንተም ቪዲዮን እስከ መጨረሻው ድረስ ተከታተሉ። ሰብስክራይብ፣ ላይክ እንዲሁም ደግሞ ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ በማስቀመጥም ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን። እንዲሁም የዓለም ዋንጫ የፍጻሜ ጨዋታ አለ። ለአርጀንቲና ስፔን የሚያደርጉት ጨዋታ ስንት ለስንት ይጠናቀቃል? ሀሳባችሁን አስቀምጡልን። ወደ መጀመሪያው መረጃችን እናምራ። ታዲያ ታማኙ ጋዜጠኛ ዴቪድ ኦርነስቴን እንዳረጋገጠው ቼልሲ ከአስቶን ቪላ ጋር ለሞርጋን ሮጀርስ ዝውውር የቃል ስምምነትም መድረስ ብቻ ሳይሆን ሂርዊጎም የተጠናቀቀ ጉዳይ እንደሆነም ተመልክተናል። የስምምነቱ ዋጋ የብዙዎችን አይን እያስደነገጠ ያለ ጉዳይ ነው። ሙሉ በሙሉ በ117 ሚሊዮን ፓውንድ፣ ይህም ማንቸስተር ሲቲ ለኤሊየት አንደርሰን ከኖቲንጋም ፎረስት ለመውሰድ ሲስማማ 116 ሚሊዮን ፓውንድ ነበር የተስማማው። በ1 ሚሊዮን ፓውንድ በልጦ አዲሱ የእንግሊዝ ሪካርድ ሆኖም ተመልክተናል። በዚህ የዝውውር መስኮት ሮጀርስ ባለፉት 2 የውድድር ዘመናት በአስቶን ቪላ ቤት አስደናቂ ጊዜን አሳልፏል። ባለፈው የውድድር ዘመን ብቻ 26 ጎሎች ላይ ቀጥታ ተሳትፎ በማድረግ የፒኤፍኤ የዓመቱ ምርጥ ወጣት ተጫዋች ሽልማትንም ያሸነፈ ተጫዋች ነው። በዩሮፓ ሊግም ቪላዎችን ለዋንጫ በመምራት የውድድሩ ምርጥ ተጫዋች መባሉንም የምናስታውሰው ነገር ነው። ነገር ግን ዋናው ጥያቄ የዝውውር ለአርሰናል ምን ማለት ነው? አርሰናሎችስ ለዚህ ሁለገብ አጥቂ ለወራት ሲሰሩ ቆይተው እንደነበር እናስታውሳለን። አሰልጣኝ ሚኬል አርቴታም ተጫዋቹን የክረምት ዋነኛ ኢላማቸው አድርገውት እንደነበር እናስታውሳለን። ይሁን እንጂ እንደ ፋብሪዞ ሮማኖ ዘገባ ከሆነ ተጫዋቹ በአርቴታ አንዳንድ ታክቲካዊ ውሳኔዎች ላይም ጥርጣሬ እንደነበረውም መረጃዎች ወጥተዋል። በተጨማሪም የቼልሲው አሰልጣኝ ዣቢ አሎንሶ ከተጫዋቹ ጋር ባደረገው ንግግር ትልቅ ሚና መጫወቱን ተመልክተናል። ሮጀርስ ወደ ስታንፎርድ ብሪጅ በመዘዋወር ከቅርብ ጓደኛው ኮል ፓልመር ጋር መጫወትንም መርጧል። ሁለቱ ተጫዋቾች በሲቲ አካዳሚ አብረው ያደጉ በመሆናቸው አሁን በቼልሲ ቤትም ዳግም እንደሚገናኙም ተመልክተናል። ሌላው አስቂኝና አነጋጋሪ ጉዳይ ሁለቱም ተጫዋቾች የሚጠቀሙት የሚታወቀው አይስ ኮልድ የተባለው የጎል አከባበር ሂደታቸው ነው፣ የሴሌብሬሽን ሂደታቸው ነው። አሁን እነዚህ ሁለት ተጫዋቾች እንግዲህ ዋነኛ የዚህ ሴሌብሬሽን ባለቤት እንደሆኑ እናስታውሳለንና ዋነኛው ባለቤት ማን ነው የሚለውንም ትንሽ ለማንሳት ያክል ሞርጋን ሮጀርስ ነው። ሞርጋን ሮጀርስ የዚህ ሴሌብሬሽን ፈጣሪ እንደሆነ የተመለከትን እንገኛለን። ታዲያ ሞርጋን ሮጀርስ ለኮል ፓልመር ፈቅዶለት እንደሆነ ነው እየተመለከት ነው። ይህን ሴሌብሬሽን ሲጠቀም ኮል ፓልመር ይበልጥ የታወቀው ይህ ሴሌብሬሽን በኮል ፓልመር እንደሆነ እናስታውሳለን። ነገር ግን አሁን ከዛ በላይ አሳሳቢ ነገር ዣቢ አሎንሶ በሶስት ተከላካይ ታክቲክ የሚጫወት ከሆነ ሁለቱንም ተመሳሳይ ብቃት ያላቸውን ተጫዋቾች በ10 ቁጥር ቦታ ላይ እንዴት አጣምሮ ይጠቀማቸዋል የሚለው ዋነኛው ጥያቄ ነው። ይህም በቅርቡ በኤዥያ በሚደረገው የቅድመ ውድድር ዝግጅት ላይ የሚታይም ይሆናል ማለት ነው። ሌላው ስንመለከት እንግዲህ አርሰናል ነው የምናገኘው። ወደዛ ነግባ የአርሰናል የክንፍ መስመር አጥቂ ማስፈረም እቅድ መበላሸቱን ተመልክተናል። ፈራርሷል ማለት ይቻላል። ፋብሪዞ ሮማኖ እንደገለጸውም አርሰናል የሬድቡል ሌፕዚግን የክንፍ መስመር አጥቂ ያን ዲያሞንዴን ለማስፈረም ከወኪሎቹ ጋር ግንኙነት አድርጎም ነበረ። ነገር ግን ተጫዋቹ ቀደም ብሎ ከፈረንሳዩ ፒኤስጂ ጋር በግል ጥቅም ላይ ስምምነት መድረሱን እናስታውሳለን። ስለዚህ አርሰናል ይህንንም ተጫዋችም እንደሚያጣበት ሂደት እንዳለም እየተመለከትን ነው። አሁን አርሰናሎች ትኩረታቸውን ወደ ሌሎች አማራጮች አዙሯል። ለምሳሌ የዞሌስን ዝውውር ጨርሷል።
ለመጥቀስ ያለብን ግን አሁን ላይ ጁሊያን አልቫሬዝ እና ብራድሊ ባርኮላ ከሚጠቀሱ ተጫዋቾች መካከል ዋነኞቹ እንደሆኑ እየተመለከተን እንገኛለን። በተለይ የባርኮላ ዝውውር ሂደት ላይ አርሰናል ምናልባትም ግፊት ወይም ደግሞ ጫና አሳድሮ ማስፈረም ከሚፈልጋቸው ተጫዋቾች መካከል አንዱ እንደሆነ መረጃዎች እየወጡ ይገኛሉ። አሁን ደግሞ ወደ ተጠናቀቀው የ2026 የዓለም ዋንጫ ጨዋታ እንለፍ። በሶስተኛ ደረጃ ጨዋታ እንግሊዝና ፈረንሳይ ያደረጉት ፍልሚያ በእግር ኳስ ታሪክ የማይረሳ ሆኖም አልፏል። ሙሉ በሙሉ 10 ጎሎች የተቆጠሩበት ይህ ጨዋታ በእንግሊዝ 6-4 አሸናፊነት ነው የተጠናቀቀው። ለሶስቱ አናብስት ማሸነፍ ትልቁን ድርሻ የተወጣው የአርሰናሉ ቡካዮ ሳካ ነው። ሳካ በዓለም ዋንጫው ታሪኩ የመጀመሪያውን ሃትሪክ አስመዝግቧል። የተቀሩትን ግቦች ዴክላን ራይስ፣ ኤዝሪ ኮንሳ እና ጁድ ቤሊንጋም አስቆጥረዋል። ቤሊንጋም በዚህ ውድድር ያስቆጠረውን የጎል መጠን ወደ 7 በማሳደግ አስደናቂ የዓለም ዋንጫ ግስጋሴንም አስመልክቶናል። በፈረንሳይ በኩል ኪሊያን ኤምባፔ 2 ጎሎች፣ ዴምቤሌ እና ባርኮላ ደግሞ ቀሪዎቹን ያስቆጠሩ ናቸው። ምንም እንኳን ፈረንሳይ ብትሸነፍም ኤምባፔ ግን አዲስ ታሪክን ጽፏል። ታዲያ ኤምባፔ ምን አሳካ የሚለውን ስንመለከት በዚህ ዘንድሮ የዓለም ዋንጫ ያስቆጠረውን የጎል መጠን ወደ 10 ከፍ በማድረግ የውድድሩን ኮከብ ግባግቢነት የወርቅ ጫማ አሸናፊነትን እየመራ ይገኛል። በተጨማሪም በ14 ጎሎች ላይ ቀጥተኛ ተሳትፎ ያደረገም ተጫዋች ነው። ታዲያ ሜሲ 8 ጎሎች ነው ያሉት፣ ኤምባፔ 10 ጎሎች አሉት። ሜሲ በፍጻሜው ከሁለት እና ከዛ በላይ የሚያስቆጥር ከሆነ የወርቅ ዋንጫውን ከኤምባፔ ጋር ሊጋራ ወይም ደግሞ ብቻውንም ሊያነሳ የሚችልበት ሂደት እንዳለ እየተመለከትን ነው። ሌላኛው ኤምባፔ በዓለም ዋንጫው ታሪክ 22ኛ ጎሉን በማስቆጠር የሜሲን የ21 ጎል ሪከርድ በመስበር የምንጊዜም የዓለም ዋንጫ ከፍተኛ ግብ አግቢ መሆን ችሏል። ይህንን ታሪክ የሰራው ደግሞ በተጫወተባቸው 22 ጨዋታዎች ብቻ መሆኑ ነገሩን ይበልጥ አስደናቂም እንደሚያደርገው ተመለከት እንገኛለን። ገና ብዙ ጨዋታዎች እንደሚቀሩትም እርግጥ ነው። ወደ መጨረሻዎቹ መረጃዎቻችን ስናምራም ወደ ኦልትራፎርድ እና የካሪክ አዲሱ ስብስብ እናመራለን። ማንቸስተር ዩናይትድ የቅድመ ውድድር ዝግጅት በፊንላንድ ሄልሲንኪ ከተማ በሽንፈት ተጀምሯል። ዩናይትድ በሆሊውድ ኮከቦች በሚደገፈው ሬክሳም 1-0 ተሸንፏል። ጨዋታው በደጋፊዎች ዘንድ ከፍተኛ ተቃውሞ የገጠመው በስተመጨረሻ ላይ ዳንጎር በሳጥን ውስጥ ተጥሎ ዳኛው ፍጹም ቅጣት ምት ባለመስጠታቸው እንደሆነም የተመለከትን እንገኛለን። ነገር ግን የጨዋታው ዋነኛ ትኩረት የነበረው ማንቸስተር ዩናይትድ በፊርማ የመጀመሪያው ፈራሚ ከሆኑት ተጫዋች መካከል አንደኛው የአንድሬ ሳንቶስን ሂደት ነው። ከቼልሲ በ50 ሚሊዮን ፓውንድ የተዘዋወረው የ22 ዓመቱ ብራዚላዊ አማካይ አንድሬ ሳንቶስ በመጀመሪያ ጨዋታው እንደነበር እናስታውሳለን። ሳንቶስ መጀመሪያ ላይ ኳሶችን ማጣት ላይ ምንድነው ኳሶችን ሲያገኝ አልተመለከትንም ነበረ። ግን ቀስ በቀስ ካሪክ የሚፈልገውን የመከላከል እንቅስቃሴ ማሳየት መቻሉን ተመለከትን። ካዝሜሮ ክለቡን በነፃ መልቀቁንና ኡጋርቴም የደረሰበት የረጅም ጊዜ ጉልበት ጉዳት መከሰቱን ተከትሎ የአማካይ ክፍሉን ለመሙላት ሳንቶስ እና ቴሌማንስን ማንቸስተር ዩናይትድ ማስፈረሙን ተመልክተናል እና አሁን ላይ በእነዚህ ተጫዋቾች ምን ያክል ርቀት ይጓዛል የሚለውን እንመለከታለን። ከነዚህ በተጨማሪ በርካታ ተጫዋቾች በዚህ ጨዋታ ላይ ተሳትፈዋል። ሜሰን ማውንት ከነዛ መካከል አንዱ ነው። ታዲያ ሜሰን ማውንት ጥሩ ነገር ለማስመልከት ጥሯል። ግን ደግሞ ዩናይትድ መሸጥ ካለባቸው ተጫዋቾች መካከል አንዱ እንደሆነም እየተመለከት ነው። ምክንያቱም ከክለቡ ጋር እርግጥ ነው ለመዋሃድ ጥረት ያደርጋል። ግን ደግሞ ሜሰን ማውንት ሁሌ አቬሌብል ወይም ደግሞ በምትፈልጉበት ሰዓት የምታገኙ ተጫዋች ሆኖ አትመለከቱትም እና በዚህ አይነት ሁኔታ ክለቡን በምን አይነት ደረጃ እየጎዳው እንዳለም እየተመለከትን እንገኛለን። ታዲያ ማንቸስተር ዩናይትድ ከዚህ ጋር በተያያዘ በመሸነፉ ብዙ ወቀሶች ቢቆርቡበትም በጨዋታ ላይ ለመፈራረቅ የሞከረበት ሂደት ይበል የሚያሳይ ነው። በተለይ ኤደን ሄቨን ከአርሰናል በ1 ሚሊዮን ፓውንድ ብቻ የፈረመው ተጫዋች እንግዲህ ምን አይነት ድንቅ እንቅስቃሴ ሲያሳይ እንደነበር ተመልክተናል። በመጀመሪያው አጋማሽ ማንቸስተር ዩናይትድ ጥሩ ነገርን አሳይቷል። በሁለተኛው አጋማሽ ሙሉ ቲሙን የተቀየረው ኦልሞስት የአካዳሚ ተጫዋቾች ነበሩ። ጥሩ ነገር ተመልክተዋል። ግን ያው ማሸነፍ አልቻለም። በቀጣይ ሂደቶች ምን ይከሰታሉ? ማንቸስተር ዩናይትድ ይህንን እየተመለከተ የዝውውር ሂደቱ ላይ ነገሮችን ይቀይራሉ፣ ውሳኔዎችን ያስተላልፋሉ የሚለውን አብረን የምንመለከተው ጉዳይ ይሆናል። ለዛሬ ይዘንላችሁ የቀረብናቸው የስፖርት መረጃዎቻችን እነዚህን ይመስሉ ነበረ። በዓለም ዋንጫው ታሪክ አዲስ ሪከርድ ተሰብሯል። ኤምባፔ እና
ሁለቱ ብሔራዊ ቡድኖች ታሪክ የሰሩበት ጨዋታ እንደነበረም ተመለከተን። እንግሊዝ 3ኛ ደረጃን ይዛም አጠናቃለች። በዝውውር ሂደት ላይ ቼልሲ አርሰናልን የሮጀርስን ዝውውር ጠልፎበታል። በዚህ ሂደት ብዙ ነገሮችን ተነጋግረናል። በቀጣይ አርሰናል ታዲያ ማንን ያስፈርማል የሚለውን አብረን የምንመለከታቸው ጉዳዮች ይሆናሉ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።